ሃይ ጋይሶች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥተናል። እንዴት ነው ስታዩኝ ማለት ነው? በጣም ከስቻለሁ፣ በጣም ከሚባለው በላይ እና እኔ ደግሞ በጣም ቀድሞ የሚከሳው የሚወፍረውም ፊቴ ነው እና ፊቴ ከዚህ በፊት የነበሩት ቪዲዮዎች ላይ ማየት ትችላላችሁ። አራሶኝ የሰራኋቸው ቪዲዮዎች ማየት ትችላላችሁ እንዴት ወፍሬ እንደነበረ እና በጣም ወፍሬ ነበረ እና ወፍረቴ ደግሞ በቃ በጣም አስጠልቶኝ ነበረ። ልብሶቼ በቃ ምንም የሆነኝ ልብስ ሁላ ምናምን አልነበረም። ተወጣጥሬ ነበረ የምንቀሳቀሰው። ፋይናሊ ግን እንደምፈልገው ባይሆንም በጣም ቀንሻለሁ፣ በጣም ማለት ነውና ሰውነቴ በጣም ቀንሷልና ደስ ብሎኛል። እንደዚህ ሆነ በቃ ከላያችሁ ላይ ቅልል ብሎ የሚወርድ ነገር አለና በጣም ቀሎኛል ሰውነቴ። በጣም ደግሞ የሆነ የአይምሮ እረፍት ነገር ተሳምቶኛል። አሮን አላውቅም ውፍረት ለምን እንዳስጨነቀኝ አላውቅም። ያው ውፍረት አልወድም። ውፍረት በመቀነሴ ምክንያት በጣም ደስ ብሎኛል። ልብሶቼ እንደፈለኩ ለብሳለሁ፣ ልብሶቼ ሆነውኛል እና በጣም ቀንሻለሁ። ፎቶ እዚህ ጋር አስገባላችኋለሁ እንዴት ወፍራም እንደነበርኩኝ እዚህ ጋር ማየት ትችላላችሁ። ከዛ እንዴት እንደከሳው ደግሞ አሁን ያለውበት ከረንትሊ ያለውበት ስታተስ በዚህ መልኩ ማለት ነውና በጣም የቀነስኩት በአንድ ወር ውስጥ ነው። እሱንም ያው በዳይት ፕሮግራም ነው እና 1-2 ሳምንት ምናምን የሚሆን ስፖርት ሰርቼ ነበር። ከዛ ወደ ስራ ስመለስ ያው ስፖርቱን አቆምኩ። ያው ምክንያቱም ከስራ ጋር ምንም አልመቻለኝ። ግን በአንድ ወር ውስጥ ኦልሞስት ወደ 8 ኪሎ ቀንሻለሁ። 7 ምናምን ኪሎ ብቻ 8 ኪሎ በአጠቃላይ 8 ኪሎ ቀንሻለሁ በአንድ ወር ውስጥ ማለት ነው። እና ከአንድ ወር በኋላ የሆነ በቃ ሰውነቴ ቅልል ሲለኝ እንዲህ ተንገላገድኩኝ ከዳይቱ ምናምን ወጣ ገባ እያልኩኝ ነው። ግን አሁንም በቃ አሪፍ ላይ ነው ያለሁት። ኤኒዌይስ ብቻ እንዴት እንደከሳሁኝ አንዳንድ ስራዎችን እየሰራሁኝ አላችኋለሁ። ላይክ ሰብስክራይብ ማድረጋችሁን እንዳረሱ እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ውፍረት በጣም ያስጨነቃችሁ ሰዎች ኦር ደግሞ ቶሎ መክሳት የምትፈልጉ ሰዎች በጤናማ መንገድ በምን መልኩ እንደምትከሱ እኔ የነበረኝ ጆርኒ እነግራችኋለሁ። እና የከሳውበት መንገድ የምነግራችሁ የልጄን ልብስ እያጠፍኩኝ ነው። ያው ስራዎችን በፕሮግራም ነው የምሰራው፣ ምክንያቱም ሁሉም በአንድ ጊዜ ማዳረስ አይቻልም። ዛሬ የትንሿ ልጄን ልብሶች እያጠፍን እነግራችኋለሁ። በነገራችሁ ላይ በቃ የልጆች ልብስ ደግሞ በጣም ማጠፍ ያዝጋል፣ ምክንያቱም ትንንሽ ናቸው። በዛ ላይ ደግሞ በቃ ቶሎ አያልቅምና በዛው ልክ ደግሞ የህፃናት ልብስ ስታዩ እንዴት ነው የሚያሳሱት። በተለይ የህፃናት ቀሚስ እኔ በቃ እንዴት እንደምወዳቸው የማማን ቀሚሶች ስትለብስ ራሱ በቃ እንዴት እንደሚያምርባት። ብቻ ግን ያው ወደ ማይጠፍ ገብተናል እና ልብሳችንን እያጣጠፍን እንዳልኳችሁ እንዴት እንደከሳው የነበረኝን ኤክስፒሪየንስ እና የነበረኝን ጆርኒ ነግራችኋለሁ። እኔ የከሳሁት እውነት ለመናገር ጤናማ በሆነ መንገድ ነው። ይሄ ዳይት ስላችሁ የምግብ ላይ አድማ በማድረግ ሳይሆን እየበላው ነው የከሳሁትኝ። ግን ደግሞ የምበላቸውን አይነቶች በመለየት ነው በጣም የከሳሁት። ጤናማ በሆነ መንገድ ስላችሁ ያው ምግብ አላቆምኩም ኦር ደግሞ መብላቴን አቆሜ ሳይሆን እየበላውኝ፣ ግን የምበላቸውን ምግቦች በመምረጥ ያ ማለት ያው ፕሮቲን ምግቦችን በማብዛት ካርቦሃይድሬት እና ፋት የሆኑ ምግቦችን ደግሞ በማስወገድ በጣም ትልቁ አፌክት የሚያደርገው ደግሞ ሰውነታችን የምንበላቸው ካርቦሃይድሬት ምግቦች ናቸውና ካርቦሃይድሬት አያስፈልገንም ማለት ሳይሆን፣ ግን ደግሞ ያው የምንበላቸውን መቀነስ ኢሚዲየትሊ ደግሞ ማጥፋት ያለብን ነገር ካለ ከአመጋገባችን ላይ ማጥፋት። ለምሳሌ ስኳር ሙሉ በሙሉ ነው እኔ ከአመጋገብ ስርዓቴ ላይ እያስወገድኩትኝ እና ደግሞ ስንዴ ነገር ይሄ ዳቦ ነክ ነገሮች ዳቦ ከፈለኩኝ ያው የገብስ ዳቦ ነበር የምጠቀመው። ስቲል አሁንም እሱ ነው የምጠቀመው። ከፈለኩኝ ዳቦ ነገር አልበላም። እንደገና ደግሞ ስኳር እንዳልኳችሁ በጭራሽ ስኳር አልበላም።
በጭራሽ ማለት ነው። ስኳር አልጠቀምም እና እንጀራ ከበላው ደግሞ አንድ ቁርጥ ብቻ ነው እምበላው ደግሞ እነዚህ ቁሌት የበዛባቸው ዘይት የበዛበት ምግብ ሳይሆን አትክልት ነገሮች ምናምን ሜቢ እውነቱን ነው የምነግራችሁ። ሜቢ ሰው ቤት ከሄድኩኝ ያው ስለሚደብረኝና ስለምሳቀቅ ልበላ እችላለሁ። እሱንም ያው መጠኑን ቀንሼ ማለት ነው። ከዛ ውጭ ግን ቤቴ ውስጥ ዳይት ላይ በነበርኩበት ጊዜ ጭራሽ የተቁላሉ ምግቦችን አልበላም። ሲቀጥል ደግሞ ዘይት የበዛባቸውን ምግቦች አልበላም እና ለራሴ ብቻ ነበር ኩክ እያረኩኝ የምሰራው። በጣም ኢፌክቲቭሊ ነው ሰውነቴ ላይ እየሰራውና በጣም ደግሞ ለውጡን እያየሁኝ ደስ ነበር ያለኝ እና አሁንም ስቲል አለሁኝ እዛው ላይ እንደ በፊቱ ባይሆንም ግን ብቻ ወጣ ገባ እያልኩም ቢሆን አለሁኝ። በጣም ትልቅ ለውጥን ያየሁበትኝ እና ደግሞ ኃይል የሚሰጡ ምግቦችን ነው መብላት ያለባችሁ። ያ ማለት በልታችኋቸው የራብ ስሜት እንዳይሰማችሁ የሚያደርጉ ምግቦችን ማለት ነው። ለምሳሌ ስኳር ድንች በጣም ኃይል ይሰጣችኋል እና ደግሞ በልታችሁ እንዳይርባችሁ ነው የሚያደርገው። በቃ አትክልት ነገሮችን ቆስጣ፣ ሰላጣ፣ ጥቅል ጎመንም በጣም ነው የሚጠቅመው። ጥቅል ጎመን ዘይት ሳይበዛ ትንሽ እሳት አስመትታችሁ ብትበሉ እሱም በጣም ነው የሚያከሳው እና ትልቁ ደግሞ ለሰውነታችን ፕሮቲን የሚሰጠው የተቀቀለ እንቁላል ነው። የተቀቀለ እንቁላል ጾም ባልሆነ ወቅት ቢያንስ በቀን 2 የተቀቀለ እንቁላል እመገባለሁ። ወይ ቁርስ ሰዓት ወይ ምሳ ሰዓት ወይ ደግሞ እራት ሰዓት ብቻ ኤኒ ታይም ላይ 2 የተቀቀለ እንቁላል እበላለሁ። ከዛ ደግሞ አትክልት ነገሮችን ሞር ኢፌክቲቭ የሚሆነው የተቀቀለ እንቁላል ነው። ግን አልፎ አልፎ በፍርፍር መልክ የተሰራ እንቁላልም ቁርስ ሰዓት ላይ መብላት ትችላላችሁ። ኤኒዌይስ ብቻ ግን በቃ እኔ በጣም ነው የደነቀኝ እና በራሴ ፕራውድ ነው የሆንኩትኝ። ኮንሲስተንት ሆኜ ደግሞ እንደምፈልገው ሰውነቴ ስለቀነሰ በጣም ደስ ብሎኛል። እናንተ መጠቀም ትችላላችሁ። ሞር ደግሞ ከዚህ በላይ ሙሉ ቲፖችም ማግኘት ትችላላችሁ ጉግል በማድረግ ምን አይነት ምግብ ብበላ ከሳለው የሚለውን ነገር ጉግል አድርጋችሁ በማየት ከእናንተ ጋር ሰውነት ጋር የሚሄድ ነገሮችን በመመገብ በደንብ መክሳት ትችላላችሁ። ግን ደግሞ ያው እንዳልኳችሁ ትልቁ ነገርም ያው የምትበሉትን ፖርሽን መቀነስ አለባችሁ። ስትበሉ በመጠኑ ብታደርጉት አሪፍ ነው። እንጀራ የምትበሉ ከሆነ ለምሳሌ አንድ ቁርጥ በወጥ ምናምን አድርጋችሁ ብትበሉ እና ደግሞ ለመክሳት ብቻ ሳይሆን በኖርማሊ ደግሞ ጤናማ የሆነ ላይፍ እና ጤናማ የሆነ ሰውነት እንዲኖራችሁ ውሃ መጠጣት በጣም ትልቅ ነገር ነው። ውሃ መጠጣት አለባችሁ። ያው ለብዙ ነገር ውሃ መጠጣት ይጠቅማል ለሰውነታችንም። ለመክሳትም በዛው ልክ ትልቅ አስተዋጽኦ ነው ያለውና ውሃ መጠጣት በጣም አለባችሁ ኤኒ ታይም ላይ እና ደግሞ ሻይ ነገሮችን በሎሚ በዝንጅብል ምናምን እየጠጣችሁ ስቲል አሁንም ያለ ስኳር ቡና የምትወዱም ከሆነ ያለ ስኳር በመጠጣት ሰውነታችሁ ማስተካከል ትችላላችሁ። እንግዲህ የኔ ቲፖች እነዚህን ይመስላሉ እና ብዙ ነገር ነው ያለው። ያው አመጋገቡ ስርዓት ላይ ብዙ ነው ያለው፣ ግን ከብዙ ጥቂቱ እንግዲህ ይሄን ይመስላል የነበረኝ ጆርኒ። እንግዲህ የተወሰነ ቲፖች እንዳገኛችሁ ተስፋ አደርጋለሁ። ዛሬ ቪዲዮ ይመስል ነበረ። ላይክ ሰብስክራይብ ማድረጋችሁ እንዳረሱ ባይ